የአዲስ አበባ ከተማ በ2011 በኢትዮጵያ ዘመን አቆጣጠር ባቡር አገልግሎት ትራንስፖርት ነው ዋናው ሀሳብ የማነሳላችሁ። ይህ ሀሳብ ሳነሳ ሊፍት ነበረ። ከሊፍት አልፎ ደረጃ በደረጃ መውጣጫ ነበረ። ከሱም አልፎ ሌላም አንዴት ይዙታላችሁ እንደዚህ መውጫ ነበረ። የሱ ስም ስላልተገኘልኝ ነው። እነሱ ነገሮች ተስተካከሉ ወይ ባቡሩ ታደሰ ወይ እንዴት ነው? ቻይና ካምፓኒ ሰርቶ አስረክቦ ነበር የሄደው። እና ባቡሩ እንዴት ነው? ወይ ባቡሩ ተሻሻለ ወይ? እዛ አዲስ አበባ የምትኖሩ ኤሌክትሪሻኖች ወይ ሊፍቱን አስተካከላችሁ ወይ? ባቡሩ እንዴት ነው ያለው? ነገሮች እንዴት ናቸው? ሌላ የምናገረው ነገሮች ባቡሩ ያው ካልተስተካከለ የተበላሹ ነገሮች ካሉ ኤሌክትሪሻን ስለሆንኩ አስተካክላቸዋለሁ። የሚስተካከሉት ነገሮች ሁሉም ነገሮች ይታደሳሉ። ፏ ትላለች እና አዲስ አበባ ከተማ ተለውጣለች ብዬ አምናለሁ። ብዙ ነገሮች ተለውጠዋል። ፒያሳ፣ እንደገና መርካቶ፣ መገናኛ፣ ቦሌ በቃ ብዙ የአዲስ አበባ ከተማዎች ተሻሽሏል ብዬ አስባለሁ። አዲስ አበባ ከተማ የመላው ኢትዮጵያ ዋና ከተማ ስለሆነች ብዙ ነገሮች ተሻሻለች ብዬ አምናለሁ። አዲስ አበባ ከተማ እኔ ከመጣሁ በጣም ቆይቻለሁ። ለቱሪስትነት ለጉብኝትም ለመኖርም ከመጣሁ እጅግ በጣም ቆይቻለሁ። እና አዲስ አበባ ነገር ብዙ ነገሮች ተሻሽሏል ብዬ አምናለሁ። አዲስ አበባ ከተማ ያ ነገሮች እንዲበላሽ ምክንያት የሚሆኑት ብዬ የማስበው አንደኛው ነገር ያልተማረ ማህበረሰብ ብዬ አስባለሁ። ዜሮ ክፍል የሆኑ ማህበረሰብ በጣም በኢትዮጵያ ብዙ ስላሉ ስላየሁትም ስላነበብኩትም በፐርሰንትም በፌስቡክም ስላስቀመጥኩትም አንደኛው ምክንያት ያ ነው ብዬ አስባለሁ። ኤሌክትሪሻኖች ባለሙያ የሆናችሁ ሰዎች ወረቀትም ያላችሁ ወረቀትም የሌላችሁ ሊፍቶቹ እንዲስተካከሉ ሊፍቶቹ አንደኛው በደረጃ መውጫው ሳይሆን ይሄ በእግር ተይዞ አንድ የሚወጣበት እሱ እንዲስተካከሉ ያሉት የተበላሹት እያንዳንዱ ነገሮች እንዲስተካከሉ ሀሳቤን እገልጽላችኋለሁ። ሌላ የምገልጸው ነገር ቢኖር አዲስ አበባ ከተማ በ2018 በጣም የተሻሻለች ያማረች ውብ ከተማ እንደሆነች አምናለሁ። ልደታ፣ መርካቶ፣ ፒያሳ በቃ ቦሌ ሁሉንም መላ የአዲስ አበባ ከተማ ምርጥና ያዋበች የተሻለች ብዬ ነው ማምነው። መምጣቴ መጎብኘቴ ስለማይቀርም ለነዋሪነቴም ስለምመጣ ሀገር ፍቅር ቲያትር እንደገና ብሄራዊ ቲያትር በቃ ብዙ ሁሉም እያንዳንዱ የተሻሻለ ነው ብዬ አምናለሁ። ካልተሻሻለ እንዲሻሻል እዛ ያላችሁ ስራችሁን በአግባቡ እንድትሰሩ። ሁለተኛው ነገር እኔ የምናገረው ነገር እኔ አመራር አይመቸኝም። በንግድ ስራ ነው ከልጅነቴ እስከ እድገቴ ድረስ ያለሁት። አመራሮች ባትረብሹኝ ደስ ይለኛል። እኔ አመራር አይመቸኝም። ምንም አመራር ባትሰጡኝ ደስተኛ ነኝ። በኤሌክትሪሻን ሙያዬ ነው የምኖረው። እኔ ትምህርት ብዙ ጊዜ ሞክሬያለሁ። ትምህርት ላይ ብዙ መቀሶች መጥተውብኛል። መቀሶቼንም አልፌያቸዋለሁ። ማንዴላ ትምህርት የርቀት እየተማርኩ ወደ 9ኛ ክፍል ማለፊያ ውጤት ጥሩ ውጤት ነው የምጠብቀው በ2019። አለበለዚያ የማይመጣ ነገር ከሆነ ብዙ ነገሮች አጋልጣለሁ። ምንም ነገር ሳይቀረኝ ምንም ነገር ሳልደብቅ በግልፀኝነት ነው የምናገረው። አዲስ አበባ የመላ ዋና ከተማ ስለሆነች የአፍሪካ መመኪያ መኩሪያ ስለሆነች የዓለም ሕዝብ መኖሪያ መመኪያ ስለሆነች አዲስ አበባ ከተማ የምትኖሩ ማህበረሰቦች ኤሌክትሪሻኖች በአዲስ አበባ በገንዘብም ያለ ገንዘብም ከተማዋን አሪፍ እንድታደርጉ ኤሌክትሪሻኖች አስባችኋል። ሁሉም ነገሮች በኤሌክትሪክ ማቴሪያል ስለሆነ ይህን ሀሳብነት እገልጻለሁ። ሌላም ብዙ የምናገራቸው ንግግሮች የሉም። በተለይ አመራር ላይ ያላችሁ ሰዎች ባትረብሹኝ ደስተኛ ነኝ። ወረቀትም ባይኖረኝም ቢኖረኝም ማረጋገጫ ምንም ብዘበራርቅ የትኛውም ነገር እኔ አልፈልግም። የትኛውም አመራር አልፈልግም። በሙያዬ ነው የምኖር። ኤሌክትሪሻን ነኝ። የትኛውም ዓለም ላይ ብኖር በኤሌክትሪሻን ሙያዬ ስለምኖር አመራር እኔ አይመቸኝም። እና ብዙ የምናገረው ሀሳቦች የሉም። ላይክ እና ፎሎዊንግ እንድታበዙ እነግራችኋለሁ። በአዳዲስ ሀሳቦች እመጣላችኋለሁ። አዲስ አበባ ዋናው ቦታዎች እፖስታላችኋለሁ። ቪዲዮ ቀርጽላችኋለሁ። ችግር የለውም። ከስልክ ከካሜራ ከምኑም ችግር የለውም። እና የምናገራችሁ ነገሮች አዲስ አበባ እንደ ስሟ ለአዳነች ከንቲባዋ ለአዲስ አበባ ዋና ከንቲባዋ
ለከንቲባዋ ለአዲስ አበባ ለዋና ከንቲባዋ እንደ ስሙ አዲስ አበባ እንድታረጊያት እነግርላችኋለሁ። ሀሳቤ ከተመቻችሁ ኮሜንት ላይ ጻፍ 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 እና ከኢትዮጵያ እስክወጣ ድረስ ወደ አሜሪካን ሀገር እስክገባ ድረስ በአማርኛ ነው የተናገርኩት። ከአሜሪካን አልፎ እንግሊዝ ሀገር እስክገባ ድረስ ኢትዮጵያን ሰዎች ብታግዙኝ በገንዘብም በሀሳብም በሁሉም ነገሮች እንድታግዙኝ በክብር በአክብሮት እጠይቃችኋለሁ። ይመቻችሁ። ኮሜዲያን ነኝ፣ አርቲስት ነኝ ያላችሁ፣ ሙዚቃዊ ነኝ ያላችሁ፣ ድምፃዊ ነኝ ያላችሁ፣ ሌላ ብዙ ነገሮች አልዘባረቀባችሁም። ሀሳቤን ይሄን በፍቅር ገልጬላችኋለሁ። እንደገና አልላችሁም። ምንም ነገር እንደገና የለም። እኔ ጋር አንድ ነው፣ አንዴ ብቻ ነው። ሁሉም ነገር በሀሳቤ በግልጸኝነት ተናግሬያለሁ። አዲስ አበባ እመጣለሁ። ሁሉም ነገር ተስተካከለ ብዬ ነው የማምነው። የተበላሸ ነገር ምንም የለ ብዬ አምናለሁ። ይመቻችሁ። በአዲስ ሀሳብ እንገናኛለን። ይመቻችሁ።